እንግዳ ድራማ ዛሬ ዘንብቅ ብለናል። እንግዳ ድራማ ጋር ጆይን ሳይወድ በግዱ የሰው ሚስጥር አዳማጭ ሆኗል ማለት ነው። እንግዲህ ጆን ኑኑሻን ስምሽን ንገርኝና አወጣለሁ እዚህ ቤት ስምሽን አንዴ ንገርኝ እያለ እሷ ደግሞ ስሟን አልናገርም እያለች ነበር። ስምሽን መናገር ምን ያክል ምን ከበደሽ? ምንድን ነው የከበደሽ? ስምሽን መናገር ስምሽን ከተናገርሽኝ ቶሎ ነው የምወጣው እያላት እያለ ኤልሹ ኑኑ ብላ መሬትና ሰማይ አደማለቀችው። ሳማ ከዛ ልክ ልትነሳ ስትል እየሮጠች መጣችን ኤልሹ ማለት ነው። ከዛ ኑኑን ይዞ ተደበቀ ጆን ማለት ነው። ከዛ ከተደበቀበት ኑኑ ኤልሹ እየፈለገቻት እየዛው ሳላ ላይ እየተንጎራደደች እያለ ወንድምየው መጣ። የኑኑ አፍቃሪ የኤልሹ ወንድም ማለት ነው። እና እሱ መጥቶ ሳላ ላይ ቁጭ አለ። ወንድሜ እሷ እኮ እንደዚህ እንደዚህ ናት ምናምን ስለ እሷ በጣም አስጠያፊ ነገሮችን እያወራችሁ ነበር፣ እየነገረችው ዝም በይ እህቴ ረፊ እንደዚህ አትበይ እያላት ነበረ። እህቴ እንደውም ወረቀቱን የምርመራ ወረቀቱን ስጭኝ እያላት ነበረ። ያው አልሰጠህም ብለዋለች። ከዛ ወንድሟ መጣ። የኑኑ ወንድም እንኳን ወንድም እንደ ወንድም ይኑር አቦ የኑኑ ወንድም መጣና ለምንድን ነው የምታተችው? ስሟን ካለ ስም የምትሰጫት ለምንድን ነው እያላት ነበረ። እሷም እህትክ አጭበርባሪና ውሸታም ናት፣ ባለጌ ናት እያለችው የኔት እንደዚህ አታደርግም በጭራሽ አውቃታለሁ፣ አምናታለሁ፣ ኮራባታለሁ እያለ ወገቡን ይዞ እየተከራከረ ነበር፣ እየተንጎራደደ ነበር። ከዛ መጨረሻ ላይ ጆን አለ ሲያጋልጠው ማለት ነው። ከዛ ኤልሹ ፍለጋዋን ቀጠለች። ተደብቃ እየሰማች የነበረችው ኑኑ ደግሞ ምን አይነት ልጅ ናት ይቺ ልጅ ምን አይነት ሰይጣን ናት ምናምን እያለች ነበር ከሱ ግን ሆና። ከዛ ድምጡን ሲያወጣ እሱ ኤልሹ ፍላጎቷን ስትፈልጋቸው ቁጭ አሉ፣ ወደታች ይዟት ቁጭ አለ፣ አፏን አፍኗት ማለት ነው። ከዛ አፏን ከታፈነችበት እሷም ቁጭ አለች። በቃ በድንጋጤም በፍራቻም ሆና ውሸት ነውም እንዳትል እዛ ጋር ሌላ ነገር አለ። ስለዚህ ጠጥ ማለት ነበር የነበረባት። ጣጥ ብላ እያዳመጠቻቸው ነበረ። ስልክ ተደወለባት እና ኤልሹ ወደ ላይ ወጣች ማለት ነው። የኑኑ ወንድምና የኑኑ ፍቅረኛ እንግዲህ ሳላ ላይ ነበሩ እላችኋለሁኝ። የኔ ሞዛዛ መስዬ ደግሞ እየተሽኮረመመ እየተንጎራደደች ስልክ ታወራለች። ከማን ጋር? መቼም ከማን ጋር ልባላችሁ? ከአፍቃሪዋ ጋር። እሷ ድብና ያለ ፍቅር ይዟታል። ጉድ እኮ ነው እሱ። አሁን እኔ እርግጠኛ አይደለሁም እውነት ያፈቅራታል ወይስ እየተጫወቱባት ነው። የኑኑ አባት ነው አንደኛ ላይ የኑኑ አባት የዝች የሰይጣኗ ባል ወይም ፍቅረኛ ነበር ማለት ነው። እና አሁን ላይ ይወዳታል ወይ የሚለው አላቅም። በጎን ደግሞ ያፌት በያፌት ልጥራላችሁ። ያፌት እንግዲህ አንቆ ጉልበቱን እየተጠቀመባት ነው እሷ ላይ። በጣም ነው የሚያሳዝነው። ለማንኛውም ወደ እንመለስና ወደ ፍቅሯ መስዬ ነይና ውጭ ላይ እንዝናና እያላት ነበረ። ያው እንግዲህ የፍቅር ወሬ ይገባቸዋል እያስባለሁኝ። እሷ ደግሞ ንገረኝ አሁን ንገረኝ ስትለው አሁን አልነግርሽም ደስ አይለኝም እኔ እና ነይና ውጭ መወስድሽ ቦታ አለኝ እያላት ነበረ። እንግዲህ ለባብሳ ፏ ብላ ወርዳ ነበር። ታች ወርዳ ሶፋ ምናምን ስታስተካክል ያ እነ የኤልሹ አጎት ይመጣል። የኤልሹ አጎቷ እንኳ አይደለም። ለማንኛውም እሱ ይመጣና ሻይ አፊልኝ ምናምን ይላታል። ብቻ እንደዛ እያሰቃያት ነው ያለው። ጉልበቱ እየተጠቀመባት ነው ያለው። ወደ ኑኑና ወደ አቤል ስንመጣ አቤላ ስንመጣ ያው እንግዲህ እሱ እየተጃጃለ ነው ያለው። ፍቅረኛዋ ደግሞ እንዴት እንደዚህ ታደርገኛለች? ኑኑ እንዴት እንደዚህ ታደርገኛለች እያለ ነው እንግዲህ። እንዴት ብሎ እንደሚረዳት አላቅም። እሷ እሱን ለመጠበቅ እየጣረች ነው ያለችው። ፍቅር መስዋዕትነት ያስከፍላል። በእርግጥ ግን በጣም ነው የኑኑ ስቃይ በጣም ነው የሚከብደው የሚያስጠላው። ቢያንስ እንደው እኩል ቢያደርጉት ደስ ነበር። ኑኑ ስቃይ ላይ ናት መቼም። የእሷ የእድል ነገር እናትና አባቷን በጎን ይወግዋታል።
አባቷም አላወቃትም መሰለኝ። የእሷ ልጅ እንደሆነች ነው እንጂ የሚያውቀው የእሱ ልጅ እንደሆነች አያውቅም። እናቷ ደግሞ ልጇ እንደሆነች አታውቅም። ኤልሹ ናት ልጄ ናት ብላ የምታስበው ኤልሹን ነው የምታቆላብጥ ሰው ማለት ነው። ብታውቅ ግን ምን እንደምትሆን እኔ እንጃ ይከብደኛል ማሰብ ራሱ። እናንተ ግን እንደዚህ አንድ ሰው ትወጅኛለሽ እንዴ ሲሏችሁ እንደዚህ ያደናብራል እንዴ? ፍቅርን ለመግለጥ ኢሬ ፈጣሪ ያለህ ፍቅሯ እንደው ለመግለጥ ወይም ደግሞ ሲጠይቃት ደነገጠች። እንዴት ብላ ደፋር ብላ ስልክ ዘጋችና ፈገግ አለች እላችኋለሁ። መሲ የመሲ ፓርት እንግዲህ ይሄ ላይ ነው። ስልኳን እሱን አውርታ ስልኳን ከፍታ ዘወር ስትል አቶ ሰይጣኗ መጣችና ስልኳን ብድግ አደረገችው። ሰይ ዛሬ ሳትቆልፊ ነው የሄድሽው አለች። ምክንያቱም ተደንግጣ ስለነበረ እያወራች ነው ጥላው የሄደችው ነበር ማለት ነው። በዛ ላይ እንግዲህ እሷ መጣችና አየች የሆነ ነገር ምን እንዳየች አላቅም። እንዴት ምናምን ብላ ጠራቻት። ጮሆይ ቤቱን አነቀነቀችው በጥሪ። ከዛ መሲ ምን ሆነች ነው እትዬ እያለች መጣች። በነገራችን ላይ በዛ መሀል መሲ እሷን ልጠብቃት እየሞከረች ነበረ። ይሄኛው ደግሞ አቤል ማዳመጫ ከክላሷ እየደበቀ ነበረ የምታወራውን ለመስማት ማለት ነው። አቤል ያው ሰይጣን ትንሽ ነው ስታዩት፣ ግን ቀንድ ያለው ሰይጣን ሆኗል አቤል ማለት ነው። ማንም ምንም የሚሰማ አይደለም። በጣም የሚያስፈራራ ሰይጣን የሆነው እንግዲህ ያው የሚያስተነፍሰው ካገኘ ሰየው፣ ካላገኘም እንግዲህ ያው በሱ ምክንያት ይሄ በሱና በዛ በአፌት ምክንያት ይተረማመሳል ማለት ነው ይመስለኛል። እና ለማንኛውም ወደ ኑኑ ስንመጣ ኑኑሻ እንግዲህ እንውጣ ምናምን እያላት ነበረ። አውቆ አቅፎ ፍቅረኛዋ እንዳያረገ ይሄ አቤል ተብዬው። ከዛ አቤልም ይሄ ኑኑሻም የሆነ ሰው ነበረ ምናምን ያየን ሰው አለ ስትለው እና ቢሆንስ አንዴ እኮ ያንተ ነኝ ስትይ ድምፅሽን ቀድቼ ይዤዋለሁ እያለ እያስፈራራት ነበረ። ለማንኛውም ትንሽ ከበድ ያለ ፓራት ነው መሰለኝ ወደፊት እየቀጠለ የሚመጣልን ያለው። ከዛ መሲ ማዳመጫውን ስታገኙ አቤል እንዴት አነሳሽ፣ እንዴት እንደዚህ ታደርጊያለሽ ብሎ አገለማመጣት። እኔ ስትለው አዎ አንቺን ምን አረግ፣ ለምንድን ነው እንደዚህ የምታናገረው? አናደሽኛል፣ በጣም ነው ያናደሽኝ፣ አስቀምጪ አላት። በቃ እንደዚህው ማለት ነው በግልጥ አስቀምጪ ብሎ መሲን ጮኸባት። እንደው እንኳን ሊደነግጥ ማለት ነው። ከዛ መሲም ያው ይቺ ሰይጣን እየጮኸች ስለነበረ ወደዛ ተደናግጣ ቶሎ ብላ ሄደች። አንቃ ልትገላ ስትል የእናት ከራማ ይናገራልና እናቷ ደረሰችላት እና አዳነቻት ማለት ነው። እናትየዋ አዳነቻት። ኤልሹ ደግሞ ኑኑን እገትልኝ እያለችው ነበር ጆን በኑኑ ፍቅር በነገራችን ላይ ተይዟል። ኑኑን አፍቅሯታል በአንድ እይታ አለ እና በአንድ እይታ አፍቅሯታል። ለማንኛውም አላገትልሽም ብሏን ነበር። ምክንያትሽን ንገሪኝና ምክንያትሽን ለወቀውና በምን ምክንያት ነው እያላት ነበረ። ያው እንግዲህ አልናገርም ምናምን ብሏ ነበር። መጨረሻ ላይ ንገሪኝና ምክንያትሽን እሺ ብሎ ተስማምቷል። ይገታት አይገታት አላቅም። በዛ እንደዛ እያወሩ ነው ያለቀው። ከዛ መጣች ኤልሹ መጣችና ስትመጣ ወንድሟና ፍቅረኛ እሷ የምትወደው ልጅ አቤል ተናንቀዋል። በእሷ ምክንያት ነው አይደል? በእሷ ምክንያት ነው እያለች እየሮጠች እና የውሸት ቦርሳዋን ክላስ አስገባችና አንቺ ናይ ብላ ክላሷን ከክላሷ ጠበቀቻት። ኑኑም ስትሄድ ክላሷን ቀጭ አርጋ ቆለፈችባት ውስጥና ራሷን ደበደበች። ኑኑን እንደበደበቻት እና ከዛ አባርሻለሁ እዚህ ቤት አስወጣሻለሁኝ እያለች ነበረ። ያው መታች ለደበደበችኝ ልትል ቤት ልታስወጣት ማለት ነው። እንደዛ ራሷን እየቀጠቀጠች ነበረ የነበረው። እንግዲህ የኑኑ እናት ወላጅ እናቷ ወይም ደግሞ የኤልሹ እናት ተብዬዋ ማለት ነው መታ አንቺ ኑኑ ልጅን ምንም እንዳታደርጊ እያለች ነበረ። እንግዲህ ተቋረጠው። ይህን ይመስላል ቪዲዮ። እንትን እንዳይረዝምባችሁ ጠር መጠን እያደረግን
ምንቀጥል ይሆናል። ቀጣይ እንሻላ ብዝሚላ ነገ ይዤላችሁ ከችላለሁኝ። ዛሬ ፕሮግራማችን ይህን ይመስላል። እወዳችኋለሁ፣ አክብራችኋለሁ። ቻው ቻው። ሰላም ቆዩልኝ።